ማለት ነው። በነገራችን ላይ ጽድት ብለን መሄድ አያቅተንም። ምንም ቢሆን እንደ ላጤነታችን ልንሆን አንችልም በፍጹም። ቤትም ብትሄዱ እሷ እኮ ካገባች በኋላ ምን ነው ደከረተች፣ ምን ነው ከወለደች በኋላ ራሷን መጠበቅ አቆመች። ሲንግል ሆነሽ እንደዚህ ማውራት አትችይም ውዴ። ነገ እኔም እንደዛ ይሆን ብለሽ አስቢ ውዴ። ቀኑ ምን ሰዓት እንደሚመሽ አናውቅም። ቁርስ፣ ምሳ፣ እራት እያለን ካልሲክ እያለን ቲሸርትክ እያለን ቀኑ ይመሻል። ልጆች ትምህርት ቤት እያሉ ምን እያሉ ምን ሰዓት ውዴ? ምን ሰዓት? ድሮ እናትና አባታችን ቤት እያለን ቤታችንን ጥርግ እናደርጋለን። ከዛ ልብሳችንን ፏ ብትን ብለን ተጣጥበን ጽድት ብለን ጸጉራችንን አበጥረን ምን ስራ አለብን ውዴ? ጽድት ብለን ነው የምንወጣው። ጽድት ብለን አንቀባረው ነው አባቶቻችን የያዙን። እናታችን ጸጉራችንን አበጥራልን፣ 4 ቦታ ሰርታልን ፏ ብትን አድርጋ ነው የምታወጣል። አንቺ ዛሬ እኮ የጸጉር ስጠኝ ስትይው ነው የሚለው። የጸጉር ስጠኝ ዛሬ ልብስ ልግዛኝ ስትይ ነው የሚለው። ታዲያ ትሞት። የደረሰበት ያውቋል፣ ያልደረሰበትማ ያሽካካል። አምሮብን ስንወጣ ችግር የት ልትሄጂ ነው ይላል። ሮማንቲክ አይታወቅ። ሁሌ ተመሳሳይ ህይወት መኖር መዳም ቤት ሰልትቷችኋል አይደል? ጠዋት ተነስታችሁ ቤት ማጽዳት፣ ሽንት ቤት ማጠብ፣ ቁርስ መስራት፣ ምሳ መስራት፣ ኦኬ እራት መስራት። ስታገቢም እኮ ደህና ባል ካልሰጠሽ ደሴም ውዴ፣ ደህና ባል ካልሰጠሽ ደሴም። ትተኛለሽ፣ ትነስያለሽ፣ ጠዋት ትነስያለሽ፣ ቁርስ ትሰሪያለሽ፣ ቤትሽን ታጸጃለሽ፣ ምሳ ትሰሪያለሽ፣ እራት ትሰሪያለሽ። የተለየ ነገር የለውም። ደህና ባል ከሰጠሽ ደግሞ ፈጣሪ መርቆ ነይ እራት ውጭ እንበላለን ይልሻል፣ ያዝናናሻል። እሁድ የሆነ ቦታ እንሄዳለን ይልሻል። ቅዳሜ የሆነ ቦታ ነው የምንውለው ይልሻል። ዛሬ እራት አሰሪ ምን ይሰራለሁ ይልሻል። ደህና ባል ካጋጠመሽ ጸልይ ውዴ። ደህና ባል ካላጋጠመሽ ከመዳም ቤት አይነተናነስም ውዴ። እትደሴ እኔ ልንገራችሁ ብዬ ነው። እኛ ጽድት አድርጋችሁ የሚያኖረን ሰው ነው የምንፈልገው። ምንም ባታደርጉልን እኛ እኮ ሴቶች እኮ በነገራችን ላይ በአንድ ብር አበባ የምንታለል ሰዎች ነን። ደስታችን ማለት ነው በአንድ ብር አበባ እንደሰታለን። መኪና ብቻ ሲመጣ አይደለም የምንደሰተው፣ የአንድ ብር አበባ ራሱ ያስደስተናል። ማሰብክ ብቻ ነገም ሴም ላይፍ የምትኖሪ ከሆነ ምንም አይጠቅም። ደግሞ አንቺ አግብተሽ ሳታገቢ ብሎ ጭራሽ ቲክቶክ ላይ ይለቅሻል። አንዷ ሚስቴ ሳታገባ በፊት ይሄንን ነበር፣ ሳታገባኝ በፊት ይቺን ነው የምትመስለው፣ አሁን ግን ይሄ ምን እንደምትመስል ብሎ ፖስታል። ያው ነው አጎሳቁለን ነው እንጂ እንደ አባቴ አላስከኝም። ለዛ ነው እንደ አባቴ አላስከኝም። እንደ አባቴ ብትይዘኝ ኖሮ እንደዛ ነበር አበባ መመስለው። አበባ ልዕልት ነው እኮ መመስለው። እንገራችሁ ብዬ ነው እኔ እንደዚህ ብዬ የምናገረው ካሳለፍኩት ህይወት ነው። እኔ ከ15 ዓመቴ ጀምሬ ማለት ነው በጣም ብዙ ነገሮችን አይቻለሁ። በህይወቴ ውስጥ ያላየሁት ነገር ቢኖር ሞት ብቻ ነው። እኔ በጣም ብዙ አይቻለሁ። ማርያምን አይቻለሁ። ያላየሁት ነገር ምንም ነገር የለም። በፊት ላይፍም በቃ የሚያስጠላ ላይፍ ነበረኝ። በጣም ግን አላወራም እዚህ ላይ። በጣም የሚያስጠላ ተብዬ እስከሚተፋብኝ ድረስ እማድግ አልመሰላቸውም። ሰው መሆን አልመሰላቸውም ነበር። እንኳን አረብ ሀገር መጥቼ አረብ ቤት ሰርቼ እንኳን ለነሱ ልልክ አይደለም ማለት ነው። አንድ ቀን አድሬ እንኳን ማለት ነው ህይወቴን መቀየር ያልመሰላቸው በጣም ብዙ ሰዎች አሉ። ግን እኔ አሳይቻለሁ። በጣም ደስ ከሚለኝ ነገሮች፣ በህይወቴ ውስጥ ከምደሰታቸው ነገሮች ማለት ነው እኔ ጠንካራ ሁኜ
ዛሬ ላይ የደረስኩበትን ለእነሱ በማሳየቴ ሁሌ ደስተኛ ነኝ። አሁን ላይ ምንም ባይኖረኝ ራሱ ደስተኛ ነኝ። ቁርስ አቅርቤ ራሱ ማለት ነው ውሃ ስላላቀረብኩኝ ተመትቼ አውቃለሁ። ውሃ ስላላቀረብኩኝ እንደ ባሪያ ከሌሊቱ 10 ሰዓት ተነስቼ እየሰራው በጣም ብዙ ነገሮች። ለዛ ነው ሴት ልጅ ሁሌም ትክክል ናት፣ ትክክል ናት፣ ትክክል ናት ሴት ልጅ። እኛ የምናየው ሲኦል ማንም አያይም፣ ማንም። ለዛ ነው ሁሌ ሴት ልጅ ነው የምደግፈው። ይቅርታ አድርጉልኝ ወንዶች። እኔ ማርያምን እኔ ወንድ ልጅ አክባሪ ነኝ። በጣም ነው የማከብራችሁ። በጣም በጣም ሴት ልጅን አከብራለሁ፣ ወንድ ልጅን አከብራለሁ፣ በጣም እወዳለሁ እንደ አባቴ ስለማን። በትዳር ውስጥ ግን እኔ እንጃ፣ ይቅርታ አድርጉልኝ። ችለን ነው የምንኖረው በጣም። እኔ አሁን ላይ አሁን ያለኝ ላይፍ እግዚአብሔር ይመስገን፣ ማርያምን እግዚአብሔር ይመስገን። አሁን ላይ ፈጣሪ ከ15 ዓመቴ ጀምሬ ያሳለፍኩትን ህይወት በአሁኑ ህይወቴ ክሶኛል። በአሁኑ ህይወቴ ክሶኛል። ሰላምን ሰጥቶኛል፣ ፍቅርን፣ አንድነትን። በቃ ትላንትና የተበደልኩትን ሁሉ አሁን ላይ ያለኝን ላይፍ ላይ እግዚአብሔር ክሶኛል። አሁን ላይ ባለኝ ህይወት ላይ እግዚአብሔር በደንብ ነው የካሰኝ። በቃ የትም እንዳልንቀሳቀስ፣ የትም እንዳልሄድ፣ እንዳልጓዝ በጣም ነው በቃ ምን ልበላችሁ፣ ሰላሜን ሰጥቶኛል። ከሰው በታችሁ ሁኜ ስኖር የነበረውን የሰው እኩል አድርጎኛል። ቢያንስ እንኳን ትላንትና አታድጊም አያልፍልሽም ያሉኝን አልፎልኝ አሳይቶልኛል። ምንም ቢሆን ውሎዬን አላጣም፣ አዳሬን ምበላውን ምጠጣውን አላጣም። ምንም እንኳን ከሰው በላይ ባይኖረኝም ከሰው በታች ግን አልኖርም። አሁን ላይ ክሶኛል፣ በልጅ ባርኮኛል፣ በትዳር ሰላምን ሰጥቶኛል። ትላንትና ያመመኝም በሙሉ ቁስሌን አድኖልኛል እግዚአብሔር። ትላንትና ዋጋ የከፈልኩት 10 ዓመት ሙሉ ዋጋ የከፈልኩበትን ዛሬ ላይ 10 ዓመት ሙሉ ዋጋ የከፈልኩበትን ዛሬ ላይ እግዚአብሔር በጣም ብዙ ነገሮችን አድርጎልኛል። ለዛ ነው ሁሌ አምላኬ በቃ ለኔ ምንም ያጎደለብኝ ነገር የለም። አመስጋኝ ነኝ። ማመስገን ብቻ ነው አሁን ማመስገን ብቻ። ትላንትና በቃ የሆነ ራስን ማጥፋት ኃጢአት ባይኖር ኑሮ እኔ ነበርኩ ራሴን ማጥፋት። ራስን ማጥፋት ኃጢአት ባይሆን ኑሮ እኔ ነበርኩ ራሴን ማጥፋት። ግን ኃጢአት መሆኑን ሳስብ ግን ራሴን ማጥፋት አልፈልግም ነበር። አምላኬ እንዲያዝንብኝ ስለማልፈልግ አምላኬ በፍጹም እንዲያዝን እኔ እዚች ምድር ላይ ማንም ምንም ቢለኝ ይችላል፣ ግን በምችለው አቅሜ አምላኬ እንዲያዝንብኝ አልፈልግም። በፍጹም እንዳያዝንብኝ በጣም እንትን እላለሁ። ለምን ራሴን ካጠፋው እሱ የፈጠረኝ እኔን በምክንያት ስለሆነ ለምን አጠፋሽ ብሎ ቢጠይቀኝ ምን መልስ አለኝ ብዬ ራሴን ጠይቃለሁ። ምን መልስ አለኝ? እሱ እኔን ፈጥሮኛል አይደለ? ቻይ ነው። እኔ ራሴ ላይ ተጨንቄ ምንም ማምጣት አልችልም። በህይወታችን ውስጥ ምንም ልታመጡ አትችሉም ብትጨነቁ ምንም ብትሉ፣ ግን እግዚአብሔር ለውጥ ያመጣል። እናንተ ላይ ምንም ነገር ማድረግ ይችላል። የሚፈጥረንም እግዚአብሔር ነው፣ የሚገለንም እሱ። ራስን ማጥፋት ኃጢአት ነው። ኃጢአት ባይሆን ኑሮ በጣም ብዙ ሰዎች ራሳችንን እናጠፋ ነበር። በነገራችን በጣም ኑሮ የከበደን ጊዜያቶች ነበር። ሰላማችንን ያጣን፣ ሰው የራቀን ጊዜ፣ ሰው ምን ልበላችሁ፣ ሰው የማንመስልበት ጊዜ፣ የሆነ ችግሩ ለሚያልፍ ጊዜ እንኳን አይመስልም። የሆነ የሚያልፍልን ከችግር አልፈን ነገ ኑሮን እንኳን የምናመሰግንበት ያለ እንኳን የማይመስላቸው ሰዎች፣ ሰው ሲርቃችሁ ሲንቃችሁ፣ ግን ያልፋል። አለፈ። ራሳችሁን ለማጥፋቱ ላይ የተመኛችሁበት ጊዜ የነበረበት ሰዓት ያልፋል። እውነት ያልፋል። እንደ ታሪክ ነው የምታወሩት፣ እንደ ታሪክ። እኔ እንደ ታሪክ እያወራሁ ነው። የዛሬ 2 ዓመት የዛሬ 3 ዓመት እኔ ራሴን ባጠፋ ደስ የሚለኝ ጊዜያቶች ነበሩ፣ ግን ያልፋል።
ዛሬ ላይ ግን በጣም ደስተኛ ነኝ። እግዚአብሔር ይመስገን። በጣም ከምላችሁ በላይ ደስተኛ ነኝ። ባለኝ ነገሮች ሁሉ ደስተኛ ነኝ። ባለኝ ነገሮች ሁሉ በማጣቴም በማግኘቴም በጣም ደስተኛ ነኝ። ሰው ሲያለቅስ በአምላኬ ደስተኛ ነኝ። የጎደለኝ የለም። እንደ ሰው እኮ ከሰው በላይ የሆነ እንትን ምንድነው ብዙ ነገሮች ኑሮን ምናምን አይደለም። ከትላንትናዎቼ በጣም የተሻልኩ ነኝ። ከሰው በታች አይደለሁም። ድሮ ከሰው በታች ነበርኩኝ። አሁን ግን ከሰው እኩል አድርጎኛል። ለዛ ነው ሁሌ ያልፋል። በህይወታችሁ ውስጥ የሚመጣውን ማዕበል እያንዳንዱ ነገር ዛሬ ላይ ያስጨነቃችሁ የደከማችሁ ነገር ሁሉ ያልፋል። ነገ የተሻለ ነገር በአንዲት ቅጽበት ነው በህይወታችሁ ውስጥ ለውጥን የሚያሳየው እግዚአብሔር። እናንተ እንዲያልፍላችሁ እናንተ ለምሳሌ አሁን ማግባት ትፈልጊያለሽ። አንቺ ያልሽው ቀን ሳይሆን እግዚአብሔር ያለ ቀን ነው የሚሆነው። እኔ አግብቼ ወልጄ እንደ ሰው መቼ ነው ልጅም ነው ውዴ። እግዚአብሔር ያለ ቀን ይሆናል። ቀን ነው የሚፈልገው። አንቺ ያልሽ ቀን ላይሆን ይችላል። እግዚአብሔር ያለ ቀን ግን ይሆናል። ቀን ሁሉም ሰው 40 ዓመት ሆኖት ራሱ ያገባል። ለምን? እግዚአብሔር ያለው በዛን ቀን ስለሆነ ነው። እሺ፣ ለዛ ነው ማርያምን ያልፋል፣ ድንግልን ያልፋል፣ እመቤቴን ያልፋል። ሰውነቴ ረክፎ አጥንቱኝ የሄድኩበት ጊዜ ነበር። ያልፋል። ማርያምን እንዳውም ማለት ነው ረጅም ስለሆንኩኝ አጥንቴ ነበር የሚመዝነው እንጂ ሰውነቴ ረክፎ ነበር። ሰውነቴ ረክፎ ማርያምን አጥንት የሆንኩበት ጊዜ ነበር። ግን እንትን ቁመት ስላለኝ አጥንቴ ነበር የሚመዝነው። ግን ያልፋል። ዓለም የተገለበጠችብኝ የመሰለኝ ጊዜያቶች ሁሉ አለፉ። ኦኬ፣ እንደዛ ነው። ያላሰብኩትን ሰጥቶኛል በስደት። አያችሁ፣ ይቺን ልዕት የመሰለች